ወገኖቼ ዛሬ ደግሞ የምመሰክርላችሁ በከተማችን ውስጥ የንግድ ስራ እየሰራሁ የጫማ ሱቅ ከፍቼ በጎንም ጌታን እያገለገልኩ በምኖርበት ሰዓት የተፈጠረ ነገር ነውና በከተማችን ውስጥ አንድ ቤተክርስቲያን ላይ ፓስተር የሆነ ወንድም ብዙ ጊዜ ሸክም አለው ለብዙ ቅዱሳን በቤተክርስቲያን ውስጥ ለሚያገለግሉ ለሚያመልኩ በስደት ከቤታቸው ለሚወጡ ቅዱሳን ሸክም አለውና አንዳንድ ነገር ሼር ያደርገኛል። እንዲህ አይነት ሰዎች አሉ እንጎበኝ፣ እንዲህ አይነት ሰዎች አሉ ያለንን ነገር እናካፍል ሲለኝ እሺ እኔም እዚህ ምድር ላይ መኖሬ እኮ ጌታ ደግሞ ይህንን ነገር እኮ ለእኔ መስጠቱ እንድቆርሰው ነው ለሌሎች እንዳካፍለው ነው እያልኩኝ አቅሜ የፈቀደውን ነገር አብሬው አደርጋለሁ። ሰዎችን እንጎበኛለን። በጣም የተቸገሩ በአንዳንድ ሁኔታዎች ምክንያት ከቅዱሳን ህብረት የጎደሉ ቸርች መሄድ የማይፈልጉ ሰዎችን ኢኮኖሚካሊ ማገዝ ያለብን ነገር ሰፖርት እናደርጋለን ከጎን ሆኜ። ታዲያ በአንድ ወቅት በእነዚህ ቅዱሳን ሰበብ እቃዎች ወሰደ፣ ከምሰራበት ቦታ እቃዎች ወሰደና ትንሽ በርከት ያሉ እቃዎች ስለሆኑ ሊመልስልኝ አልቻለም ብሩን። የስጦታ ሳይሆን ተነጋግረን በግዢ ነው የወሰደው ይሄንን ነገርና ጠበቅኩት። ረጅም ጊዜ ሊያመጣልኝ አልቻለም። ጠበቅኩት። ያው የንግድ ስራዬን እስኪጎዳ ቤተሰቤን እስኪጎዳ ሊሆን ስለሆነ ነገሩ ማነጋገር ነበረብኝና ከአንድ ሁለቴም ላነጋግረው ግድ ሆነብኝ። አነጋገርኩት። በቃ ብሩን ሊያመጣልኝ አልቻለም። እሺ እመጣለሁ ብሎ ነው የሚሄደው። በመጨረሻም ባለቤቱ ከውጭ ሀገር መጣለች። አሁን ኢኮኖሚካልም ብዙ ነገር ረድተዋለች። ብዙ አመት ሰርታ ስለመጣች ታግዘዋለችና አሁን ቢሰጥህ ጠይቀው አሉኝ ቤተሰቦቼና አገኘሁት። ያገኘሁትም እንዳጋጣሚ ከባለቤቱ ጋር ነው ያገኘሁትና ሰላም አልኳት። ከሷ ጋር ብዙም ቅርበት የለኝም። መንገድ ላይ አቆምኳቸውና ያንን ነገር ለምን አሰጠኝም እየጠበቅኩ ነው። አሁን ደግሞ ባለቤቱ መጣለች። ቢያንስ ሌላ ነገር ማድረግ ባትችል ያንን ነገር መክፈል እንደምትችል አምናለሁና ብዙ ጊዜ ታግሻለሁ ለምን አሰጠኝም አልኩት። ከዛ በኋላ በቃ ጥሩ ስሜት የለውም። እንደውም ሊሰድበኝ ሞከረ። በቃ በጣም አዘንኩ። በገዛ ገንዘቤ የራሴን ሳንቲም ሰጥቼ የራሴን ነገር አካፍዬ እንዴት እንደዚህ ሊሆን ይችላል ብዬ ተመለስኩኝ እና ባለቤቱ በጥሩ ሁኔታ አታየኝም ነበር። ምን እንዳላት ሄዶም አላውቅም። ፊቷ ሲቀያየር እያወሩም የማይሆን ነገር መታየት የሌለበት ገጽታ ፊቷ ላይ አይ ነበርና ተመልሼ ወደ ቤት ገባሁ። ቤት ከገባሁ በኋላ ማታ የጸሎት ልምምድ አለኝ። በእግዚአብሔር ፊት ተንበርክኬ የተወሰነ ነገር ሳልጸልይ አልተኛም። የዛን ቀን ግን ከበደኝ፣ አዘነ ውስጤና ምንድነው የሆንኩ አሉኝ ቤተሰቦቼ። አይ ልቤ በጣም ተጎዳብኝ፣ አዘንኩ፣ የማይሆን ንግግር ተናገረኝ እያልኩኝ አቃስታለሁ። በቃ ተንበርክኬ ነው ምለው። በል እንደዚህ አይነት ጸሎት የለም፣ ተንበርክኮ ማቃሰት ስለሌለ ተነስና ተኛ አሉኝና በቃ ጸሎቱን ትቼ ተኛሁ። ወገኖቼ ማለዳ ላይ 12 ሰዓት ላይ በሬ ተንኳኳ። ማን ነው በዚህ ሰዓት ብዬ ስከፍት ያ ወንድም ነው። ምንድነው? ምን ተፈጠረ? ምን ነው ፈለከኝ? ማታ የማይሆን ነገር ተናግሬ ነው ሄድከው። አሁን በዚህ ሌሊት የሚያስመጣ ምን ጉዳይ አለ ስለው በጣም ይቅርታ፣ እግዚአብሔር ወደ ቤታችን አገልጋይ ላከ። ጌታ ተናገረን። እኔና ባለቤቴ ይገርማል ስናለቅስን ያደር ነው። አሁንም እንድንሄድና ቤት እኔ አንደኛ ይቅርታ ልጠይቅህ፣ ባለቤቴም ይቅርታ ልጠይቀው ይዘህን አስላለችኝ ልወስድን የመጣሁት አለኝ። ምንድን የተፈጠረው ነገር ስለው አንድ አገልጋይ መጣ። ማንን ነው የተናገራችሁት? ዕለት በፊቱ የተቆፈሩ የሞት ጉድጓዶችን እየደፈንኩ በህይወት የማኖረው ቅን ባሪያዬ ነው። እሱ በቤቴ የሚኖረው እሱ በቤቴ የሚመላለሰውና የሚያገለግለው ስለ ህይወቱ አይደለም፣ ስለ ቅንነቱ በህይወት የማኖረው ባሪያዬ ነው አለን። ከዛ በኋላ በቃ የተናገርነው ያስቀየምነው ሰው አለ ብለን በዛው አገልጋይ ፊት ንስሐ ገባን። አሁን ደግሞ በፊትህ ንስሐ ልንገባ ወደ ቤት ልወስድን የመጣሁት አለኝ። እግዚአብሔር እንደዚህ አለው፣ ጌታ እንደዚህ ብሎ ተናገረ ስለኔ። ያው በቃ ይቅር ብያቸዋለሁ። ጌታ ከመሰከረልኝ እግዚአብሔር ከተናገረልኝ ብራዘር ምን እፈልጋለሁ ብዬ እቅፍ አድርጌ ሳምኩት። ወገኖቼ በጣም ደስ አለኝ። አንደኛ 2 ነገር ተማርኩ። እግዚአብሔር ለኔ መሟገቱን፣ ለኔ መከራከሩን፣ በጣም ትናንሽ በምንላቸው ጉዳይ ውስጥ ሁሉ ጌታ እንደሚገባ ታስተውላላችሁ ወገኖቼ። ይሄ የእግዚአብሔር ሙግት በጣም ደስ አለኝ። ሁለተኛው እግዚአብሔር እኔን የሚያይበትን አይን በጣም ገረመኝ። በፊቱ ዕለት የተቆፈሩ የሞት ጉድጓዶችን እየደፈንኩ የማኖረው ቅን ባሪያዬ ነው፣ ቅንነቱ ነው በቤት የሚያኖር ብሎ ጌታ መመስከሩ በጣም ደስ አለኝ። ከዛ በኋላ ይቅር ብያለሁ አልኩት። ወገኖቼ እግዚአብሔር ይሟገት፣ እግዚአብሔር ይከራከር። በወገኖቻችሁ መካከል፣ በጠላቶቻችሁ መካከል እግዚአብሔር ጣልቃ ሲገባ፣ እግዚአብሔር ሲናገርላችሁ ማን ይከሳችኋል?
ያቺን ሴት ብዙ ከሳሾች ነበሩባታል። ምንድን ነው ያላት ጌታ ኢየሱስ ክርስቶስ? ኃጢአትሽን ደግመሽ አትስሪ፣ እኔ አልፈርድብሽም ነው ያላት። ከሳሾቻችንን ወቃሾቻችንን የሚያሳፍርበት መልስ አለው። ከእናንተ መካከል ኃጢአት የሌለበት ነውር የሌለበት እሱ ይውገራት ባላቸው ጊዜ ሁሉም ነው ወጥተው የሄዱት። ማናችንን ልንወቅስ ማናችንን ልንከስ ወገኖች አቅም የለንም በእግዚአብሔር ዙፋን ፊት። ሁላችን የምንኖረው በምህረቱ፣ ሁላችን የምንኖረው በርኅራኄውና በጸጋው ነውና ወገኖቼ ለወንድሞቻችን ስለ ወገኖቻችን የምንለው ነገር በሰውም ሆነ በእግዚአብሔር ፊት ስለሚያስጠይቀን ለአንደበታችን ለልባችን ሀሳብ ልንጠነቀቅ፣ ስለ ወንድሞቻችንና ስለ ወገኖቻችን በሰውም ሆነ በእግዚአብሔር ፊት ከምንናገረው ነገር ልንቆጠብ ይገባናል እላችኋለሁ። እግዚአብሔር ይሟገታል፣ እግዚአብሔር ይከራከራል፣ እግዚአብሔር ይፈርዳል። ወገኖች ጌታ ይባርካቸው።